ዲጄ አቤ ዩቲዩብ ቻናል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምናላችሁ። ይህ ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ አብሮነታችሁን አሳዩኝ። ከዚህ በፊት በለጠፍኩት ቪዲዮ እንግዲህ ስለ ኪነ ጥበብ ባለሙያዎችና ስለ ጋዜጠኞች እያወራኋችሁ ነበረ። እዚህ ሀገር ላይ እንግዲህ እኩል የሰራ ሰው እኩል አይመሰገንም በማንኛውም የሙያ ዘርፍ። በተለይ ደግሞ በኪነ ጥበብ ደግሞ ነገር ጎልቶ በጣም ይታያል። እኩል የሰሩ ግን እኩል ማይመሰገኑ ብዙ የኪነ ጥበብ ባለሙያዎች አሉ። የዛሬ ቪዲዮ ደግሞ ከዚሁ የሚቀጥሉ ነው። የዚህ ሀሳብ መደምደሚያ የመጨረሻ ሀሳቤ ነው የሚሆነው። ዛሬ ላወራላችሁ የፈለግኩት ሶሻል ሚዲያ እና ኪነ ጥበብ ምንና ምን ናቸው፣ የጋዜጠኞች ሚዛናዊነትስ ምን ይመስላል የሚለውን ወደ እናንተ ማድረስ እፈልጋለሁ። ያው ሶሻል ሚዲያው እንግዲህ ለብዙ የኪነ ጥበብ ባለሙያዎች ስራቸውን በቀላሉ ወደ ህዝብ የሚያደርሱበት ሆኗል። በፊልሙም በሙዚቃውም ዘርፍ በጣም ደስ ይላል። በዛው ልክ ደግሞ ዝናቸውን የተቀሙበትም ነው። ብዙ የኪነ ጥበብ ባለሙያዎች ዝናቸውን፣ ስራቸውን፣ እንጀራቸውን ተቀምተዋል በዚህ በሶሻል ሚዲያው መስፋፋት የተነሳና ይሄ እንግዲህ እንደኛ ሀገር የሶሻል ሚዲያ አጠቃቀም በጣም የወረደ አለ ብዬ አላስብም። ሶሻል ሚዲያ አጠቃቀም ገና ምንም ነገር የቻልነው አይመስለኝም። መርጠን ማየት አንችልም፣ መርጠን ማድመጥ አንችልም፣ መርጠን መበረታታት አንችልም። ዝም ብለን ከነፈሰው ጋር የምንነፍሰው። አሁን ሶሻል ሚዲያው ቅድም እንደነገርኳችሁ ለኪነ ጥበብ ባለሙያዎች ስራቸው የሚያደርሱበት ቀላሉ መንገድ ቢሆንም በዛው ልክ ደግሞ የፊልም አዘጋጆች፣ ትልልቅ ተዋናዮች፣ ትልልቅ ሙዚቀኞች ደግሞ የተሸፈኑበት ነው። ለእኔ ማለት ይሄ የግል አስተያየቴ ነው። በነገራችሁ ላይ እዚህ በፊት ውስን ቪዲዮዎች ነው ወደ እናንተ ያደረስኩት። የግሌን አስተያየት ነው የማወራባቸው፣ የሚሰማኝን ስሜት ነው የማወራባቸው። የማንም ወገንተኝነት የለባቸውም። ከዚህ በኋላ የማቀርበው ወደ እናንተ ማድረሰው ነገር የማንም ወገንተኛ ሆኜ ማቅረብ አልፈልግም። የራሴን እይታ ነው ወደ እናንተ ማድረሰው እና ይህን ታሳቢ እንድታደርጉልኝ ይፈልጋሉ። ወደ ሀሳቤ ስቀጥል ለምሳሌ የኪነ ጥበብ ዘርፉ እንግዲህ እንደምታውቁት አብዛኛዎቻችሁ እንደምታውቁት በተለይ በሙዚቃው ዘርፍ እስካሁን ቅርብ ጊዜ ድረስ ቤተሰብ አምኖ የማይፈቅደው ሙያ ነው። እንደ አዝማሪ እንደምናምን የሚቆጠርበት ሙያ ነው። በፊልምም ቢሆን ያን ያክል የሚበረታታ ስራ አልነበርም እስካሁን ድረስ እና ያን ሁሉ ቻሌንጅ አልፈው ጊዜያቸውን ሙሉ ሰጥተው ከቤተሰባቸው ተለያይተው ከሚወዱ ሰው ተጣልተው ትልልቅ አማራጭ እያላቸው አማራጫቸው ወደ ጎን ትተው ነው ወደ ኪነ ጥበብ ሙያ የሚገቡት አብዛኛዎቹ። የኪነ ጥበብ ስራ የሚያበላም አይደለም እውነት ለመናገር ለውስን ሰዎች ነው እንጂ ለአብዛኛው ባለሙያ እንዲሁም የድህነት መገለጫ ነው። ማለት ድህነት የሚያቅፉበት እንጂ ንብረት የሚያቅፉበት አይደለም። ምናልባት እንደ ሀብት የሚያስቡት እነሱ እንደሚናገሩት የማህበረሰባቸውን ፍላጎት የሚያረኩበት ሀብታችን ህዝባችን ነው ብሎ የሚያምኑበት ሙያ ነው እና አሁን ደግሞ ሶሻል ሚዲያው በጣም ከሰፋ ወዲህ ዝናቸውንም እውቅናቸውንም ገንዘቤ ነው ማህበረሰቤ ገንዘቤ ነው የሚሉትንም እየተበሉ ይመስለኛል እንደኔ እይታ። ምን ለማለት ፈልጌ ነው? ለምሳሌ አንድ 20 ዓመት 30 ዓመት 40 ዓመት እየሰራ የኪነ ጥበብ ባለሙያ በሙዚቃውም በፊልም ዘርፍና አንድ 500 ሺህ ፎሎወር ያለው ቲክቶከር እና ዩቲዩበር እውቅናቸው የትየለሌ ነው። በቃ ለምሳሌ አሁን አንድ 50 ዓመት በኪነ ጥበብ የቆየን ሰውና በአንድ ዓመት ውስጥ 1 ሚሊዮን በለው 500 ሺህ በለው ፎሎወር ያለውን ቲክቶከር ብታቀርቧቸው ያን ባለኪነ ጥበብ ባለሙያ ማንም ቸካ አደረገው። በቃ ዘለው ወደዛ ነው የሚሄደው ወጣቱ፣ በተለይ ወጣቱ ትውልድና ይህን ያክል ነው ዝናቸውን የተነጠቁት። እኔ የምታወቁ ኃጢአት የለውም ችግር የለውም። ግን ይህ ቲክቶከር ወይ ደግሞ ዩቲዩበር የመጣበት መንገድና ይህኛው የኪነ ጥበብ ባለሙያ ምን ያክል ዋጋ ከፍሎ እንደመጣ በሙያ ውስጥ ያለ ሰው ነው የሚያውቀው። ምናልባት አሁን ደግሞ ሶሻል ሚዲያ ላይ ያይታችሁ ከሆነ አብዛኛዎቹ እየተሳደቡ ነው የሚመጡት። እየተሳደቡ ከባህል ያፈነገጠ ማህበረሰብን የማይወክል ኢትዮጵያዊነትን የማይገልጽ ነገር እየሰሩ ይመጡና ትንሽ ወደ እውቅናው ከፍ ሲሉ በፊት የተናገርኩት ይቅርታ ምናምን ብለው ደህና ነገር ለመስራት ይሞክራሉ። በቃ መታወቂያ ስድብ ሆኗል ማለት ነው። ይሄኛው የኪነ ጥበብ ባለሙያ ግን የሚመጣበት መንገድ አስቡት።
የሶሻል ሚዲያ ባለሙያዎች አንዳንዶቹ እንዳልኳቸው ከፍ ሲሉ ይቅርታ ይላሉ፣ አንዳንዶቹ ደግሞ በዛው ይቀጥላሉ። ጭራሽ ይብስባቸዋል። ጭራሽ ይህን የስድባቸውን ናዳ እንትን ያደርጋቸዋል። ስፖንሰር የሚያደርጋቸው ሰውም አለ፣ አካልም አለ። ተሳደብልን፣ የገሌ እንትን በልልን፣ ጀግና ምናምን እያለ የሚያበረታታ ማለት ነው። እና ይሄ ኪነ ጥበብ ባለሙያ ግን ስንት ነገር ለፍቶና ደክሞ እንደሚመጣ ደግሞ ማንም ያውቀዋል። ቅድም እንዳልኳችሁ ብዙ ነገር ትቶ ነው የሚመጣው፣ ብዙ ነገር አጥቶ ነው የሚመጣው። አሁንም እየተጠቀመ አይደለም። ለምን በባለፈው ቪዲዮ እንደነገርኳችሁ እኩል የሰራ እኩል ማይከበርባት አገር ላይ ስላለን የኪነ ጥበብ ባለሙያው ዋጋ እየከፈለ ነው ያለው እስካሁን ድረስም እና በዚህ ልክ ነው ያለው። ከዛ ውጭ ደግሞ አሁን ቲክቶከር ከሆነ ወይ ዩቲዩበር ከሆነ የሆነ ሰዓት በዛ ሶሻል ሚዲያ ላይ ይመጣል። እዛ በኋላ ተዋናይ ነው፣ የሆነ ሰዓት ተዋናይ ሆኖ ታዩታላችሁ፣ ዘፋኝ ሆኖ ታዩታላችሁ። እውነት ነው። በሶሻል ሚዲያው ትልልቅ ችሎታ ያላቸው በየቤት ተደብቀው የነበሩ ያው የኪነ ጥበብ ባለሙያው ለጀማሪም ጥሩም ስላልሆነ በሩም ክፍት ስላልሆነ ብዙ ጊዜ ይሄኛው እንደ አማራጭ መጠቀማቸው እንደ ራሳቸውን ብርሃን የሚያሳዩበት መሆኑ ምንም ጥያቄ የለውም፣ ደስ ይላል። በዛ ልክ ግን ምንም በቃ ሶሻል ሚዲያ ላይ መጥተው ገንዘቡን ስላገኙ ብቻ አዘጋጅ የሚሆኑ፣ ገንዘቡን ስላገኙ ብቻ ዘፋኝ የሚሆኑ፣ ገንዘቡን ስላገኙ ብቻ ተዋናይ የሚሆኑ ደግሞ ሙያው የሌላቸው ሙያተኞች አሉ። ማለት አሁን ችሎታቸው የሚያሳዩት ልጆች እንዳለ ሆነው ችሎታቸው የሚያሳዩት ልጆች ደስ ይላል፣ ምንም ጥያቄ የለውም። የሚገራርም ባለሙያዎች መጥተውበታል በሶሻል ሚዲያው። በዛው ልክ ደግሞ የኪነ ጥበቡ ምንም አይነት እንትን ሳይኖራቸው ገንዘብ ስላላቸው ብቻ ተዋናይ የሆኑ፣ ገንዘብ ስላላቸው ብቻ የፊልም አዘጋጅ የሆኑ፣ ገንዘብ ስላላቸው ብቻ ዘፋኝ የሆኑ ሰዎች መጥተዋል። ገንዘብ ስላለ ብቻ አይደለም ኪነ ጥበብ የሚሰራው። ገንዘብ ካለ ፕሮዲውስ ማድረግ ትችላለህ። ሌላውን ግን ለባለሙያ መተው ጥሩ ነው። ስለዚህ አሁን በሶሻል ሚዲያ መጥተው ገንዘቡን ስላገኙ እድሉን ስላገኙ ብቻ አዘጋጅ የሆኑ፣ ገንዘቡ ስላገኙ ብቻ ተዋናይ የሆኑ፣ ገንዘቡ ስላገኙ ብቻ ሙዚቀኛ የሆኑ በትክክለኛው መንገድ ተፈትነው የመጡት ባለሙያዎች ሸፈኗቸው እና ያ ትልቅ ነገር ሰርቶ ደክሞ ስንት ነገር መከራውን በልቶ የመጣው ባለሙያ በአንድ ዓመት ሶሻል ሚዲያ ላይ የመጣው ልጅ ለዛው በጥሩ ነገር ሳይመጡ ማለት ነው መጥተው ዝናቸውን ሸፍነው የነዛን ወደኋላ ሄዳችሁ ብታዩት ለሀገርም ለማህበረሰብ የሚጠቅም ነገር ነው የሚሰሩት። እና እነዚህ ደግሞ ገብተህ ብታዩ እንደው 100 ቪዲዮ እንኳን የሚኖሩ አንዱ ማስተማርነት የለውም። አንድ ሊያስቀ ይችላል፣ ደግሞ ብሰማው ግን ጆሮን የሚሰቀጥ እና ይህ ሚዛናዊነት ይጎለናል። እኛ በጣም ለምሳሌ አሁን እንደ ተመልካች የምናየው ነገር መርጠን ቆረጠው ፈለጠው በቃ ሄደ ሲባል ተመለሰ፣ ተቀመጠ ሲባል ወደቀ፣ ሞተ ሲባል ተቀበረ ምናምን የፈጠረ የሚያወራውን ሰውዬ ገሌና ገሌ እንትን አለው ጉዱን ዘረገፈው ቦጨቀው ምናምን የሚለውን መርጠን ነው የምናየው። ላይም እንኳን ብታየው ይህ ስድብ የብሔር የፖለቲካ የምናምን የማንነት ስድብ ያለበትን ሰው ነው ቁጭ ብሎ ሰው የሚያየው እንጂ ጥሩ ነገር እንኳን ማየት እኔ አይምሯችን ምን ያክል እንደተመረዘ እኔ ከባድ ነው። እንደ ሀገር ነው የተመረዘ ነው በነገራችሁ ነው። እና ሶሻል ሚዲያ ላይም እንደዚህ ነው። አሁን ሁሉ ነገር የምናየው ነገር ልክ አይደለም። በቃ የሚገራርም ለምሳሌ ሀገራዊ የሆነ ስራ የሰራ ሰው ሂዶ የሚያይለት የለም። የሆነ ነገር ቆረጠው ፈለጠው ምን እንደዛ ምናምን የሚለውን የማንነት ቀውስ ያለበትን ስራ ግን ሁሉም ሰው ተቀዳድሞ ያዋል። ምን እንደሚጠቅመው ግራ ነው የሚገባኝ። እኔ አንዳንዴ ጥያቄ ይሆንብኛል በጣም ማለት አሁን ፊልሙንም በሉት አሁን በተለይ አሁን የሚሰራው ጋጋታ አስረሽ ፍቺው የሆነ ስራ ፊልሙንም በሉት ሙዚቃውንም በሉት ምኑንም ዛሬ አይተው ነገ ደግሞ እነዛ ሲሰሩት የነበረው የቤት ባለሙያዎች ከልባቸው ይሰሩት ስለነበረ እንደነገርኳችሁ ሀብታችን ህዝባችን ብሎ ስለሚያምኑ ለህዝቡ የሚደርስ ትክክለኛ ነገር ነው የሚያቀርቡት እና ዘፈኑንም የፊልም ባለሙያውን ምንም ሁሉም ብታዩት ደጋግማችሁ ብታዩት ነገ ከልጅ ልጅ እንኳን ቢታይ አስተማሪነቱ እንደቀጠለ። የአሁኑ ሙዚቃ ዛሬ ሰምተው ነጋ ደግሞ ጆሮውን ነው የሚኮረኮረው። የፊልሙም እስከሚሰቀጥ ድረስ ምንም በቃ ይዘቱ ምን ለማለት እንደሚፈልጉ እንኳን ማይታወቅ ተቀባብቶ ብቻ መምጣት። ስራውም የተቀባ ነው የሚለቅ ከአይምሮ ወደው የሚለቅ ከጆሮ የሚጠፋ እና በዚህ በሆነበት ልክ በጣም ከባድ ነው። እኛም እኔ የሚገርመኝ አሁን ጋዜጠኞች ይቅርታ እንግዲህ ጋዜጠኞች በዛኛው ቪዲዮ ማንስቻችኋለሁ። አሁንም ጥያቄ ስለሚሆንብኝ ነው። ያው ጋዜጠኛ እንግዲህ ሁሉም ጋዜጠኛ ሆኗል። የትኛው ጋዜጠኛ ሊሆን ግራ ነው የሚያጋባው አንዳንዴ። አሁን እንዳለ አርቲስቱ ሙሉ ጋዜጠኛ ሞዴሉ ጋዜጠኛ ሆኗል፣ ሴቱም ሆኑ
እና እኛ እንደው እንደ ማህበረሰብ እንደው አስተሳሰባችን ደክሞ ነው ይባል የማይሆነውን ነገር እየመረጥ የምናየው። እናንተስ የማይሆነውን ሰው እየመረጣችሁ ለምን ታቀርቡብናላችሁ? እኛ የማይሆነውን ሰው አየን፣ እናንተ ደግማችሁ ታቀርቡታላችሁ። አሁን እኮ አርቲስቱ ብቻ አይደለም፣ በሶሻል ሚዲያ ጥሩ ነገር የሚሰሩ ሰዎች ማያቸው የለም። የማይሆን የሚሰራውን ነው የሚከተሉት። ሰው የማይሆን ነገር የሚሰራውን ለምንም አይጠቅመውን ሰው ያየዋል። ይህ ሾው ያላቸው ወይ ጋዜጠኞች የሚባሉት ደግሞ የሚያቀርቡት ደግሞ የማይሆነውን ሰው፣ ጥሩውን ሰው የሚያቀርብ አይፈልጉም። እኛ እንደ ተመልካች ስንወርድ እናንተ መብራችሁ ትወርዳላችሁ። ቢያንስ እናንተ እንኳን ይሄኛው ነው ልክ የሰራ ያኛው የምትከተሉ ልክ አይደለም እስኪ በሉን ቢያንስ። አረ በምልኬት ነው የወረደው በእግዚአብሔር ስም። ለማንኛውም እኩልነት የሰፈነባት ሚዛናዊነት የሰፋበት ሀገር ያድርግልን። ሀገራችን ይጠብቅ፣ ልብ ይስጠን። መርጠን የምንሰማ መርጠን የምንመለከት፣ ጥሩ የሚሰሩትን የምናበረታታ፣ የማይሆኑትን ደግሞ በየአካባቢያቸው ያሉትን ምንነቅፋቸው ይሁን። ሀገራችን ሰላም ያድርግልን።